ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ጋይስ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ስራ፣ ጤና ሁሉ ሰላም? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን እላችኋለሁ። ውዶቼ ቤተሰቦቼ፣ የሚወዳችሁ የምትወዱኝ፣ ዛሬ ደግሞ ይዤላችሁ የመጣሁት የፀጉራችን ማክስ በጣም አሪፍ የሆነ ማለት ነው። እንደዛም ደግሞ ያው ሽበት ላስቸገራችሁ ሰዎች የሚሆን በቀላሉ ቤታችሁ ውስጥ ሰርታችሁ በጊዜ ሂደት ሽበታችሁን ያለ ዕድሜ የተከሰተ ሽበት ማስወገድ የምትችሉበት ውህድ ነው ማለት ነው። እንደዛም ደግሞ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ወደ ቤቴ ተቀላቀሉ። ነባሮች ደግሞ እስከዛሬ ከኔ ጎን የሆናችሁ በርቺ፣ መሲ፣ አይዞሽ፣ ትችያለሽ እያላችሁኝ ጥሩ ሀሳብ አስተያየት እየሰጣችሁኝ ከኔ ጋር የሆናችሁ ቤተሰቦቼ የዛሬ ቪዲዮዬንም ደግሞ ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። ከቪዲዮ ፍጻሜ አብራችሁን ሆኖ ዛሬ ደግሞ ይሄ ፀጉሬ ማለት ነው አሁን ታጥቤ ነው የወጣሁት። ይኸው ውሃ እንኳን እንትን አላለም አልደረቀም ማለት ነው። እሱ ምንድነው እንደምታዩት እዚህ ጋር አያችሁት፣ ይሄ በጣም አሪፍ ማክስ ነው ማለት ነው ለሽበት እንደዛም ደግሞ ለፀጉራችን ልስላሴ ፀጉራችን ደግሞ ጠንካራ እንደሚሆንልን ቶሎ በፍጥነት ፀጉራችን እንደሚያድግልን የሚያደርግልን ብዙ ጥቅሞች ያሉ እንትን ነው ማለት ነው፣ ውህድ ነው ማለት ነው ይሄ ነገር ወይ። ስለዚህ ማለት ነው አሁን ያው እስኪ እየተቀባው ደግሞ ላሳያችሁ እላችኋለሁ ቤተሰቦች። እስከ መጨረሻ እናንተ ተከታተሉኝ እላችኋለሁ። ፀጉራችሁ ደግሞ ንጹህ ፀጉር ላይ መቀባት አለባችሁ ምንም ጊዜ ማለት ነው። እንደዚህ እያከፋፈላችሁ አያችሁ፣ እንደዚህ አቤት 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 ደስ ስል ይሄዳል። በተለይ ሽበት ያላችሁ ፀጉራችሁ በአጭር ጊዜ በቃ እንደሚያድግላችሁ ቆንጆና አሪፍ አንጸባራቂ ፀጉር እንደሚኖራችሁ ከፈለጋችሁ ይሄን ውህድ ተጠቀሙ። የትኛውን ቤት አለ ማለት ነው። እና ይሄ ውህድ ምንድን ነው ብትሉኝ ያው የበቆሎ ዱቄትና ንስካፌ ነው ማለት ነው። ግን ደግሞ ማለት ነው እኔ በውሃ አይደለም፣ በውሃ ብቻ ሳይሆን እየበጠበጥኩት በእንትን መጀመሪያ ሮዝመሪ፣ ቁርንፉድ፣ አብሽ፣ ተልባ እንደዛውም ደግሞ ይሄን ሁሉ አንድ ላይ ቀቅዬ አንተክትኬ ውሃውን ደግሞ ወስጄ ምን አደረኩት ካቀዘቀዘልኝ በኋላ በዚህ እንትን ሰራው በበቆሎ ዱቄትና በቡና ይሄንን ክሬም ሰራው ማለት ነው እንጂ በውሃ ብቻ አይደለም። እንደዛ ካረጋችሁት በጣም ጥቅም ታገኙበታላችሁ በአጭር ጊዜ ውስጥ ማለት ነው። ገባችሁ? ያው በውሃም ማድረግ ትችላላችሁ እናንተ ማለት ነው። ግን ደግሞ የበለጠ ጥቅም አለ። አብሹም፣ ሮዝመሩም፣ ቁርንፉድ እንደዛው ደግሞ ታልባና አብሽ በጣም አሪፍ ናቸው። ይሄን ሁሉ አንድ ላይ ቃቅላችሁ በዚህኛው ብትሰሩ በጣም አሪፍ ነው። ያው እና ያላችሁ ሰዎችም ደግሞ እንደዚህ ቃቅላችሁ እነዚህ ነገሮች አንድ ላይ 5 ነገሮችን ከዛ በኋላ በሱ እናችሁን በጥብጥ አርግታችሁ ትቀባላችሁ። በጣም አሪፍ ነው፣ ፀጉራችሁ አይጎዳም። ያው ፀጉራችሁ በጣም አሪፍ ይሆንላችኋል ማለት ነው እላችኋለሁ ውዶቼ። የምሬን ነው የምላችሁ፣ በጣም አሪፍ ነው፣ ተጠቀሙላችኋለሁ። ይሄ የፈለጋችሁን ሰዓት አቆይታችሁ መታጠብ ትችላላችሁ ማለት ነው። ምንም ሽታ የለውም። ሽታው በጣም ደስ የሚል ነው። ፀጉራችሁ ደግሞ እንደዚህ እየቆየ ሲል ፀጉራችሁ ላይ ልስላሴው ምኑም በስማን ወዙ ልነግራችሁ አልችልም ማለት ነው። እና ተጠቀሙላችኋለሁ ቤተሰቦቼ። እኔ የጠቀመኝን ነገር ነው ሁሌ ለእናንተ የሚያቀርብላችሁ እንጂ ዝም ብዬ አይደለም። ማንኛውም ሰው ዝም ብሎ ቤተሰቡ አያቀርብም። በራሱ መጀመሪያ የተጠቀመ ለሱ ደግሞ የሆነ ነገር ውጤቱን ያገኝበት ነገር ነው ሰው ማንኛውም ሰው ወደዚህ ሚዲያ ለሌሎቹ ደግሞ እንደሚማሩበት እንደሚጠቀሙበት የሚያቀርቡት ማለት ነው። እና እንደዛ ልላችሁ ፈልጋለሁ። አያችሁ
አያችሁ እንደዚህ ዛላ ዛላውን በደንብ ተቀቡ። ይሄንን ማለት ነው። አያችሁ እንዴት እንደሚያምር ጌታ ነው የምላችሁ። እና አሁን እንደዚህ ካረኩ በኋላ አሁን ደግሞ ይሄ ማለት ነው እና ደግሞ ማለት ነው እንትን ስሩት ፀጉራችሁ በኮንዲሽነር ያው ፀጉራችን እንትን ነው እኛ የኢትዮጵያውያን ፀጉር ጠንካራ ነው፣ ለስላሴ የለውም ብዙ ማለት ነው። ግን በኮንዲሽነር እኛ ፀጉራችን የምናለቀልቅ ጥቅሙ ፀጉራችን እንደምፍታታለን፣ እንደዛም ደግሞ ትንሽ ስናበጥር እንደማያስቸግረን ለስለስ እንደምልልን ነው እንጂ ኮንዲሽነር ምንም ጥቅም የለውም። ኮንዲሽነር ሲጀመር ፀጉራችን እንደሚሳሳ ስስ እንደሚሆን ያደርጋል እንጂ ምንም ጥቅም የለውም ማለት ነው። ገባችሁ? ስለዚህ ምን ታደርጋላችሁ? እንትን ስሩት ከተልባ እንደዛም ደግሞ ከቁርንፉድ ምናምን አንድ ላይ ውህድ አድርጋችሁ ቀቅላችሁ ተልባውን ትንሽ ከቁርንፉዱም ከሮዝመሪውም ትንሽ ጨምራችሁ እሱ ከፈለጋችሁ ከሻምቧችሁ ጋር ትቀላቀላላችሁ ማለት ነው። ከዛ በኋላ ትጣጣባላችሁ። ፀጉራችሁ በጣም ይለሰልሳል ማለት ነው። እኔ ግን እንደዛ ነው የምጠቀመው። እንደውም በመሃል እሱ ነገር ስላልሰራው አንድ 2 ጊዜ እንደዚህ ዝም ብዬ በሻምፖ ብቻ ታጠብኩ። ፀጉሬ እንደ ጉድ ይረገፋል፣ በቃ እንደ ጉድ ማለት ነው። ስለዚህ እንደዛ ስሩ እላችኋለሁ። እሱ እንደ ኮንዲሽነር ስለሚጠቅማችሁ ማለት ነው ውዶቼ። ስለዚህ አሪፍ ነው፣ ተጠቀሙበት እላችኋለሁ። አያችሁ አቤት አቤት፣ እንደውም እኮ እንዴት ደስ እንደምል ልነግራችሁ አልችልም። ጌታ ነው የምላችሁ እሱ ነው። እናንተ ፀጉራችሁ ደግሞ ብዛት፣ እኔ ፀጉር ቁመት ሳይሆን ብዛት ነው የምፈልገው። እውነቴን ነው የምላችሁ ማለት ነው። እና እዚያው ፀጉራችን ደግሞ ጠንካራ በቃ የባሴ እንደውም ብዙ ፀጉር በቃ እንደምኖርን የሚያደርግልን አቮካዶ፣ ሙዝ፣ እንደዛውም ደግሞ ምንድነው እሱ እኔ ነበረኝ ግን አልቆብኝ ነው ሂና። በጣም እነዚህ በጣም ፀጉር ለማብዛት በቃ ፀጉራችን አንጸባራቂ እንደሚሆን በፍጥነት እንደውም ይባሴ እንደሚያደግልን የሚያደርግልን አቮካዶ፣ ሙዝ፣ እንቁላል፣ እንደዛው ተልባ በጣም አሪፍ ነው እና እንደዛ ተጠቀሙላችኋለሁ። እኔ አብሽን እንትን ምንድነው ይሄ እና ነበረኝ ግን አልቆብኝ ነው እላችኋለሁ ውዶቼ። እና በጣም አሪፍ ነው፣ በጣም ጠቃሚ ነው፣ ፀጉር ያበዛል። ያችሁ እንደዚህ ማለት ነው። በጣም ከምላችሁ በላይ በጣም አሪፍ ውህድ ነው። እንደውም ታጥበን እንደዚህ አሁን ታጥበን የምንቀባ ኦይሎች እንኳን ስንቀባ በጣም ደስ ይላል፣ ልስልስ ብሎ ማለት ነው ፀጉራችን እና በጣም አሪፍ ነው። ተጠቀሙበት እላችኋለሁ እህቶቼ። ደግሞ ሽበታ ላይ ድሜ እየመጣባችሁ ወይ ተከሰተባችሁ እህቶች ይሄ በቀላሉ ገና ሲጀመር ማለት ነው ብዙ ሰው ሽበት ለማጥፋት በእድሜም አላይ ድሜም አንዳንድ ጊዜ የሚከሰቱ ሽበቶች ለማጥፋት ሰዎች ምን እንደሚያደርጉ ታውቃላችሁ? ይሄ የታሸገ ሂና፣ ይሄ ሱፐር ማርኬት ያለ
5 ድራም 7 10 ድራም ምናምን የሚገዛ ነው የሚገዙት። እሱ ደግሞ የበለጠ ፀጉር ሽበት በሽበት እንደሚሆን ያደርጋል። እሱን እንዳትጠቀሙ፣ ይሄንን ተጠቀሙ። እውነቴን ነው የምላችሁ። እሱ እንደውም በጣም በፍጥነት ፀጉራችን እንደምሸብት ነው የሚያደርገው እንጂ ምንም ጥቅም የለውም። ደግሞ ፀጉር ቤት ሄደን እንደዚህ እኔ እንዳርጌ ፀጉሬን እንዳበላሸው ማለት ነው 6 ወር ምናምን የሚቀባ እሱም ፀጉር በደንብ አድርጎ ያሸብታል ማለት ነው። ገባችሁ? እና ይሄ ነገር ብትጠቀሙ ደግሞ በጣም አሪፍ ነው። ያው በአንድ ቀን አይደለም መቼም የሚያጠፋላችሁ ሽበቱ ማለት ነው። ያዳብራል። በጊዜ ሂደት እንደዛው እያዳበረ ይሄዳል ማለት ነው። እና ያው በእድሜ የሆነ ደግሞ የእድሜ ምንም ማድረግ አይቻልም። እሱን ደግሞ ያው እንትን ማድረግ ትችላላችሁ፣ መቀባት ትችላላችሁ፣ ችግር የለውም ለማለት ፈልጌ ነው ቤተሰቦቼ። እና የዛሬ ቪዲዮ ይህን ይመስላል። ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ፣ አበረታቱን። ይሄ ቻናል የኔ አይደለም የእናንተ ነው። ምክንያቱም እናንተ ባትኖሩልኝ፣ እናንተ ባታበረታቱኝ፣ በርቺ አይዞሽ ባትሉኝ፣ ጥሩ ሀሳብ ባትሰጡኝ፣ እየተሳሳትኩ ቦታ ደግሞ ይሄ እንዲህ ነው ይሄ እንዲያርጊ ባትሉኝ እኮ እዚህ አልደርስም ነበረ። ግን በቃ የእናንተ ብርታት እኔን አበረታቱኝ እዚህ ያደረሰኝ። አሁንም ደግሞ የእናንተ ገዛ አይለየኝ እላችኋለሁ ቤተሰቦች። አበረታቱኝ፣ ቻናሌን አሳድጉልኝ። እኔም ደግሞ ያው የጠቀመኝን ጠቃሚ ነገሮችን ይዤ ወደ እናንተ ስለምመጣ እንደዛም ደግሞ እናንተም ተጠቀሙበት። የምሬ ነው የምላችሁ፣ ተጠቀሙበት እና እንደዛ እላችኋለሁ። በጣም አሪፍ ነው ይሄ። አሁን እኔ ማታ መታጠብ እችላለሁ። ማታ ልተኛ ስል መታጠብ እችላለሁ። ምንም ሽታ የለውም። ምንም ሰዎች ቤት አሉ ምን ልምኛል ሽታ አለ ምናምን እንትን በቃ ምንም የሚያሳቅቃችሁ ነገር የለም ማለት ነው። ሽታ ያለው ምንም ማለት ነው። ይሄ ማለት ነው ሽታ ያለ ሰዎቹ ቤት ያሉ ሰዓት እንኳን ስትቀቡ የሚያሳቅቃችሁ፣ እንደዛም ደግሞ ረጅም ሰዓት ፀጉራችሁ ላይ እናንተ ለራሳችሁ እንኳን ራሳችሁ ላይ ማቆያት የማትችሉ ሽንኩርትና እንቁላል ነው ማለት ነው። ምክንያቱም በጣም ይሸታል። ሽንኩርቱ ደግሞ ያው ራስ ያሳምማል። የምሬ ነው የምላችሁ። በተለይ ደግሞ አንዳንድ ነገሮች እንደ ቡና ምናምን እንደ ቁርንፉድ ውሃ ምናምን አድርገን ቀላቅለን ከእንትን ካላል በጣም ይሸታል እላችኋለሁ። ይሄው አያችሁ እናንተ ይኸው እስኪ እና እንደዚህ እላችኋለሁ ውድ ቤተሰቦቼ፣ ውድ ፋሚሊዎቼ፣ ፍቅሮቼ፣ ማሮቼ። ስለዚህ ቻናሌን አሳድጉልኝ እላችኋለሁ። በትህትና ጠይቃችኋለሁ። ሁላችንም በምንሰራ ነገር ላይ እርስ በርሳችን መተጋገዝ፣ መረዳዳት፣ አይዞሽ እህቴ፣ አይዞሽ ወንድሜ መባባል አለብን እላችኋለሁ። ምንም ነገር ሰው ካልተጋገዘ የትም አይደርስም። የሰው ልጅ ሁሌ ህይወቱ በልፋት በድካም በቃ የተሞላ ብቻ ይሆናል ማለት ነው። ስለዚህ ደግሞ አንድ ሆኖ ሲሰራ ሰው በቃ ሁሉ ነገር ቀላል ነው። የምንፈልገው ነገሮችንም ደግሞ በፈለግነው ሰዓት ማግኘት እንችላለን ለማለት እፈልጋለሁ ቤተሰቦች። ስለዚህ ደግሞ ያው እንዳልኳችሁ እንዳትረሱ፣ ቻናሌን አሳድጉልኝ፣ አበረታቱኝ። እኔ የመዳም ቅመም ምን አለኝ ያለ እናንተ ማለት ነው። እኔ እኮ እህቶቼ ወንድሞቼ ስደት ላይ ያሉ እነሱ እያሉልኝ ያበረታቱኛል ብዬ እኮ ነው። በእናንተ የተማመኝ እኮ ነው እኔ ዩቱብ የከፈትኩት ማለት ነው። ገባችሁ? አለ እናንተ ውጭ ምን አለኝ ሲጀመር? አለ እናንተ ውጭ እኮ እኔ ምንም የለኝም እላችኋለሁ ውዶቼ። እናንተ ብርታቴ ናችሁ።
ስለዚህ ደግሞ አበረታቱኝ የኔ ድምቀቶች፣ የኔ ቅመሞች እላችኋለሁ። እሺ አቤት አቤት እሱ እናንተ ጉድ እኮ ነው ጌታን። ሰው አሁን ኑሮ በወደደ ሰዓት እንደዚህ 30,000 እና 40-50,000 አውጥቶ ዊክስ ገዛ። አይገርምም? በጣም ይገርማል ጋይስ። ግን ያወቀበት ሰው ደግሞ እንደዚህ በቤቱ ፏፈሽ ብለው አያችሁ ይውልኝማ። እና እንደዚህ በቃ እንዲህ ነው ትክክለኛ በትክክለኛ ማንነታችን እንደዚህ ራሳችን በማንከባከብ ፈጣሪ በሰጠን ነገር ፏፈሽ ብለን መታየት፣ ደምቀን መታየት በተቻለልን አቅም ማለት ነው። ገባችሁ? አዎ እንደዛ ነው እንጂ ዝም ብለን ፎርጂን ሁሉ ከዚህም ከዛም ለጣጥፈን ለምን እላችኋለሁ ውዶቼ። እኔ ግን እንደዛ ነው የምለው። እናንተ ሀሳብ አላውቅም። እና አቤት 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 አቤት! ኧረ እንደውም በጌታ ስም እናንተ እንዴት እንደሚያምር እኮ! ወይኔ 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 ወይኔ! ደስ ስል አያችሁ። እንደዚህ ነው እላችኋለሁ የኔ ቅመሞች። እንደዛ ነው እላችኋለሁ ውዶቼ። ፀጉራችሁ ደግሞ ስትታጠቡት በቀዝቃዛ ውሃ ታጠቡ። እንደዛውም ደግሞ ፀጉራችሁ ደርቆ ሽቦ እስከሚሆን እንዳትጠብቁ። በፎጣ ትንሽ ውሃውን መታ መታ አድርጋችሁ ወዙ ሳያልቅ ሳይደርቅ ማለት ነው ያላችሁን ኦይል ተቀቡ እላችኋለሁ። ፀጉራችን በደንብ ድርቅ ስል ሲጀመር እኛ እጃችን ላይ እንኳን እየተጎዳ እንዳለ ይታወቀናል ማለት ነው። አይታዘዝልንም። ያ ጊዜ ደግሞ እኛ በኃይል በቃ ያ ፀጉር እንጎትታለን። ይሄ ደግሞ ጉዳት ነው እንጂ ጥቅም አይደለም። ፀጉራችን የባሰ እየጎዳን እንዳለን እላችኋለሁ። ባይዘዌ ፀጉር ደግሞ እንደ ሕፃን ልጅ እንክብካቤ ይፈልጋል፣ ትዕግስት ይፈልጋል፣ ጊዜ ይፈልጋል። እንደዛውም ደግሞ ፀጉራችን የሚስማሙ ነገሮችን ለይተን ማወቅ አለብን። ዝም ብለን ለዓይናችን ብቻ ያማረን ወይስ ደግሞ ዝም ብለን በቃ እንደዚህ ዝም ብለን ፎቶ ላይ ብቻ ያየን ዋው እኔም ለኔ ምን ለካ እንደዚህ ያደርግልኛል እንዴ ይሄ ነገር ብለን መግዛት የለብንም ማለት ነው። ምንም ነገር ለፀጉራችን ስንገዛ ግዴታ ለፀጉራችን የሚሆኑ ሻምፖዎች እንደዛም ደግሞ ቅባቶች ማወቅ አለብን። እንደዛ እላችኋለሁ። ፀጉር ጊዜ ይፈልጋል፣ ትዕግስት ያስፈልጋል። ትዕግስት እኛ አሁን በቃ ፀጉሬን አንከባክባለሁ፣ ፀጉሬ ረዥም ዙማ በቃ የአማረ አንጸባራቂ ፀጉር እንደምኖረኝ ይፈልጋሉ። ስለዛ እንደዛ ለማድረግ ማንከባከብ አለብኝ ፀጉሬ እንላለን። ግን ደግሞ ያ ነገር ለማድረግ ወይስ ደግሞ ያ እኛ የፈለግነውን ፀጉር ለማግኘት በጣም በጣም ጊዜ ይፈልጋል፣ ትዕግስት ይፈልጋል። ከዛ በኋላ ግን መጨረሻ ላይ የፈለግነውን ውጤት ማግኘት እንችላለን ማለት ነው። ምንኛውም ነገር ላይ ባይዘዌ ያው በአንዴ የሚመጣ ነገር የለም፣ በጊዜ ሂደት ነው። ገባችሁ? አሁን አንድ እናት ታረግዛለች። ከዛ በኋላ ብዙ ነገር ህመምም ምንም ችላ በቃ
ልጅ ስለምትፈልግ ሁሉ ነገር በቃ ችላ በትዕግስት እንትን ብላ ያ ልጇን ሆዷ ውስጥ እያንከባከበች 9 ወር ሞልቶ እስከምትወልድ ድረስ እንደዛ ነው ማለት ነው። ስለዚህ ፀጉራችን እንደ ሕፃን ልጅ በሉት። ፀጉሬን አንከባክባለሁ ካላችሁ ከወሰናችሁ ትዕግስት ሊኖራችሁ ይገባል። ጊዜ ይፈልጋል። ፀጉራችሁ የሚፈልጉ ነገር ማወቅ አለባችሁ። ብዙ ጊዜ ሻምፑ ፀጉራችን የማይስማማ አለ፣ በጥስጥስጥስ የሚያደርገው አንዳንድ ደግሞ ፀጉራችን እንዲሁም በቃ እንትን ሰባብሮ እንዲሁም ከቦታ የሚያጠፋ ሻምፖች አሉ። በጣም ፀጉራችን ይባሴ ሽቦ እንደሚሆን የሚያደርጉ አሉ። ስለዚህ ይሄን ደግሞ ማወቅና ማጥናት አለብን እላችኋለሁ ውዶቼ። ፀጉሬ ብቻ አንከባክባለሁ ብለን ሻምፖ ያገኘን ሻምፖ ሁሉ በየጊዜ እየቀያየርን እየደፋንበት መታጠብ ጥቅም የለውም። ኦይሎችን ደግሞ አለኝ በቃ እንትን እንዳያገኘን ያገኘውንም መቀባት ሳይሆን ፀጉራችን የሚፈልገው ዘይት ወይ ደግሞ ኦይል ማወቅ አለብን ማለት ነው። ገባችሁ? ከዛ በኋላ ምንም የሰው ልጅ ፀጉር የማንኛውም ፀጉር የትኛውም ፀጉር የማያድግበት ምክንያት የለም፣ ያድጋል። እውነቴን ነው የምላችሁ። ፀጉራችን እኛ ከተንከባከብን ዞማ ይሆናል። ብዛትም ከፈለን ርዝመትም ከፈለን እንደዛውም ደግሞ ዛላው ወፍራም እና ጠንካራ የሆነ ፀጉር ከፈለን የፈለግነውን አይነት እኛ እንደያዝን ነው ማለት ነው። እንደ አያያዛችን ነው። ገባችሁ? ስለዚህ እንደዛ እላችኋለሁ ውዶቼ፣ ፍቅሮቼ፣ ማሮቼ። ቻናሌን ደግሞ ላይክ አድርጉ። ምንም አይከፈልበትም። ጌታ ነው የምላችሁ። መልካምነት ለራስ ነው። መልካም ነገሮችን እንስራ። እርስ በርሳችን እንተጋገዝ፣ እንረዳዳ። እርስ በርሳችን ተያይዘን ሁላችንም እንደግ። ሁላችንም ተጠቃሞች ነን። ከዩቱብም አንዱ በግራ አንዱ በቀኝ አንዱ ወደኋላ አንዱ ወደፊት ሁላችንም ለብቻችን መረጡ ሳይሆን ማለት ነው። ዩቱብ ደግሞ እንደዛ ሳይሆን አንዱንን ስንሰራ አንዱን የማያውቅ አንዱ ያውቃል፣ በመጠያየቅ እንደዛም ደግሞ በቃ በጥሩ ልብ በቅንነት ዩቱብ ላይ የሰው ልጅ እውነት ስኬታማ ሆናሉ ካለ በቅንነት ከሰራን በንጹህ ልብ ከሰራን የማያውቁ ሰዎች ደግሞ እኛ የምናውቀው ነገር ለነሱ እያካፈልናቸው እኛ የማናውቀው ደግሞ ከሌሎቹ ከኛ በላይ የሚያውቁ በመጠየቅ እንደዛ በማድረግ ነው ዩቱብ ላይ ስኬታማ ሰዎችን መሆን የምንችለው ማለት ነው። ግን እንደዛ ካልሆነ ሁላችንም በየመንገዳችን የምንጓዝ ከሆነ ትርፉ ድካም ነው። ትርፉ በቃ ዝም ብሎ መሰላቻት ምናምን መጨረሻ ላይ ደግሞ እንደውም እዳ አለብኝ እንደ ይሄ ነገር ቢቀርብኝ ብለን የምንተውበት ጊዜ እንኳን ይመጣል ማለት ነው። እሱ እኛ አንዱንን ካልሰራን ብቻችን ዝም ብለን ቪዲዮ በየቀኑ የምንሰራ ከሆነ በየቀኑ ብቻችን ላይቭ ላይ የምንቀመጥ ከሆነ አንድ ጊዜ ደግሞ ያው መሰላቻት የሚባል ነገር አለ። የሰው ልጅ የሆነ ነገር ሲበዛበት ስለሚሰለች ውጤቱም ካልተገኘ ምንም ነገር ይሰለችናል። ከዛ በኋላ ምንድነው መፍትሄው? መተው ነው። ስለዚህ እንደዚህ ብቻችን ሄደን ዩቱብ ለኔ አይሆንም፣ ዩቱብ ላይ እንደዚህ ነኝ፣ ዩቱብ እንዲሆኑ አድርጎኛል፣ 1 ዓመት ሆኖኛል፣ 2 ዓመት ሆኖኛል እየሰራው የሄድኩ እኮ ምንም አልተሳካልኝም ምናምን። ከዛ በኋላ ተስፋ ቆርጦ መተው ነው። ይሄ ሁሉ ለምን ይሆናል? ይሄ ሁሉ ለምን ይሆናል? እኛ እኮ ብንተጋገዝ ብንተባበር 1 ዓመት ሳይሆን 1 ወር ስንት ሰው መለወጥ ይቻላል ማለት ነው። 1 ወር ውስጥ ብቻ ማለት ነው። እና ያው ዩቱብም ደግሞ ያለ እየጠየቀ ወይ ደግሞ የዩቱብ ሲስተምም እኮ ይሄን ያህል የማይቻል ነገር አይደለም፣ ቀላል ነገር ነው። እና 1000 ሰብስክራይብ እና 4000 ዋች አወር ማለት ቀላል ናት። ምክንያቱም እኛ እውነት አንድ ብንሆን በንጹህ ልብ ሁላችንም ምክንያቱም እኛ ሰው ታውቃላችሁ በቃ የሆነ ነገር ሲሰራ ለራሱ ሳይሆን ለሌላ ሰው ወይ ደግሞ ለያ ሰው የሚሰራ ያ ሰው ብቻ የሚጠቀም ነገር ነው። እንደዛ ነው የሚመስለን ብዙ ጊዜ ማለት ነው። ግን እንደዚህ ማሰባችን ነው ብዙ ጊዜ ወደ ኋላ 1 እርምጃ 2 እርምጃ የሚመልሰን ማለት ነው። እና
ስለዚህ ሁላችንም ተጠቃሞች እንደምንሆን ደግሞ በቃ ጥሩ አተሳሰብ በቃ በቀንነት መስራት መለወጥ። እኛ ስንለወጥ አገራችን እንኳን ትለወጣለች። እኛ ስንለወጥ እንኳን አገራችን ከትልልቅ አገሮች ጋር ተጠርታ ትሰለፋለች ማለት ነው። ገባችሁ? ዋና እኛ ነን። እኛ ማለት ነው። እኛ ካደግ አገራችን የማታድግበት ምክንያት የለም። ሰው ልጅ ሰርቶ ሲያድግ ነው አገርም የምታድገው ማለት ነው። ገባችሁ? እንደዛ እላችኋለሁ ውዶቼ። ያው ቪዲዮ በጣም ወሬ ያበዛባችሁ በጣም ይቅርታ እላችኋለሁ። ቪዲዮን ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ ጠቃሚና አሪፍ የሆኑ እህቶችን ይጠቅማችኋል ብዬ ያሰብኩትን በሌላ ቪዲዮ ደግሞ እስከምንገናኝ ቻው፣ ሰላም ሁኑልኝ። ሰላማችሁ ይብዛልኝ። እወዳችኋለሁ።